ለምንድነው ማተኝ? ምንድነው ችግርሽ? ምንም ችግር የለብኝም። አንዴ ብቻ አውራኝ። ምንም እናወራው ነገር የለም። ደጋግሜ ነግሬሻለሁ። የኔና አንቺ ነገር ያበቃለት ጉዳይ ነው። ሰው እኮ ይሳሳታል። ቆይ ከኔ ምንድነው ያየሽው? ያኔ ፍቅር ረግጠሽ ስቴጅ ምንም ያለ መሰለሽ? አሁን ደስተኛ መሆን የረበሸሽ? አሁን ነው ጥፋት የገባኝ። ይቅር በለኝ። ይቅር ብዬሻለሁ። ይቅር ካልከኝ እድል ስጠኛ። አውቃለሁ እኮ በኔ እንደማጨክን። ይቅር ብዬሻለሁ ማለት አብረን እንሆናለን ማለት አይደለም። አሁን ሌላ ህይወት ጀምሬ በደልሽንም ለማመስገን በቅቻለሁ። እንዴት? አንቺ ገፍተሽኝ ባትሄጂ ፈጣሪ በሷ ፍቅር አይከሰኝም ነበር። እውነትም ቆርጦልሃል። በጣም ታሳዝናለህ። በእኔ ሳይሆን በራስሽ ዘኝ። አካሄድሽ እኮ የምትመለሽ አይመስልም ነበር። ለሚያየው በድለሽኝ ሳይሆን በድየሽ የምትሄጂ ነበር የሚመስለው። ስህተቴን ደጋግማ አትንገረኝ። ገብቶኛል አልኩህ አይደለ? ስህተትሽ ከገባሽ ደግመሽ ለምን ሌላ ስህተት ትሰሪያለሽ? ምን አረግኩ? አሁን ደግሞ እየበጠበጥሽ ነው። እኔ እንዳንቺ አይደለሁም። ያለኝን ትቼ የሩቁን አልመኝም። ተይኝ በቃ። አንድ ነገር ግን ቃል ገባልሻለሁ። ላሳለፍናቸው ጥሩ ጊዜያቶች ስል እንደ ወንድም በሚያስፈልግሽ ነገሮች ሁሉ አብሬሻለሁ። እሺ፣ አመሰግናለሁ። አንቺም ጥሩ ልብና የተባረከ ትዳር እንዲሰጥሽ